ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ መልካም ሞላ ነኝ በትናንትናው ዕለት አንድ ዜና ሰምተን ነበር የአፋባ ቴዎድሮስ እዝ 206ኛ ኮር በአባሉ ላይ የቅጣት እርምጃ መውሰዱን ገልጾልናል ይህንን በተመለከተ ዝርዝር መረጃዎችን እንዲያካፍለን የኮሩን የህዝብ ግንኙነት ኃላፊ ጋብዣለሁ እንድትከታተሉኝ በአክብሮት ጋብዛችኋለሁ በጣም አመሰግናለሁ ፋኖ ባየደስታ የአፋባ ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ኃላፊ ፈቃደኛ ስለሆንክ ከልብ አመሰግናለሁ የወሰዳችሁት እርምጃ ምን ይመስላል ምንም በተመለከተ ነው ወይም ደግሞ የፋኖ አባሉ ምን ስላደረገ ነው እርምጃ ወሰዳችሁ በተያዘስ በቀጠናችሁ ያለው የፋኖ እንቅስቃሴ የሪፎርም አካሄድና መሰል መረጃዎችን አካፍለን እጅግ በጣም አመሰግናለሁ መልካም ያው በእኛ በኩል እንግዲህ ድርጅታዊ ማሻሻያዎችን በማድረግ በተለይ በአፋባ ቴዎድሮስ በኩል አዲስ መዋቅራዊ ማሻሻያዎች በማድረግ ብርጌዶችን በማክሰም አደረጃጀቱን ወደ ኮር ያሳደገ በክፍለ ጦሮች የተደገፈና በሻለቆች የተዋቀረ አዲስ አደረጃጀት በማምጣት የመልሶ ማደራጀት ተግባራውን በተሳለጠ መንገድ እየፈጸምን ያለበት ሂደት ነው ያለው ከዚህ ጎን ለጎን እስካሁን የመጣንባቸውን የትግል ሂደቶች የትግል መስመሮች ወታደራዊና ፖለቲካዊ ግቦችንና በትግሉ ውስጥ የገጠሙን ተግዳሮቶችን በመለየት ሰፊ ድርጅታዊ አቅጣጫ የተሰጠባቸው ማሻሻያ የተደረገባቸውን ጉዳዮች ወደ ሰራዊቱ ወደ ህዝቡና ወደ መዋቅሩ በማምጣት ሰፊ ስራዎችን እየሰራን ያለበት ሂደት ነው ያለ ከዚህ ጋር ጎን ለጎን ሰራዊቱን በአዲስ መንገድ ማዋቀር አዲስ የህዝብ አስተዳደር የሚሆን ጊዜያዊ መንግስትን ያካተተ የጊዜያዊ ማሻሻያ ስራዎችን እየሰራን ያለንበት ሂደት ነው ያለው በዚህ ሂደት እንግዲህ ሰራዊቱን የመፈተሽ የትግል መስመሩን የመቃኘትና አጠቃላይ የገጠሙን ችግሮች በመንቀስ ማስተካከያዎችን እየሰጠንበት ያለው ሂደት ነው ያለው ከዚህ ጋር በተያያዘ እንግዲህ በሰራዊታችን ውስጥ ተሰግስገው የተቀመጡ የጠላት ተልዕኮ ተሸክመው የሚንቀሳቀሱ አካላትን ጭምር ሳይቀር የመለየት የመመንጠር የጠላትን ሴራዎችና የተዘረጉ ሴራ መረቦችን የመበጣጠስ ሂደቱን በዋናነት ባንክሮ እየሰራንበት ያለው ሂደት ነው ያለው በዚህ ደረጃ በተለይም በ206ኛ ኮር የ14ኛ ክፍለ ጦር የጅበላ ሙተራ ሻለቃ በተለየ መንገድ ከፍተኛ ችግር ያስተናገደበት ሂደት ነበር የነበረው ከዚህ በፊት ጠላት ረጅም እጅ አስገብቶ ሰራዊቱን እርስ በርስ ለማጋጨት ሙከራ ያደረገበት ከዛም ጎን ለጎን ደግሞ በተለያዩ መንገድ ሰራዊት አባላቶችን በገንዘብ በማማበል ለማስከዳት ሙከራ ያደረገበት ሂደት ነው ያለ ይህንን በአንክሮ በመያዝ በተለይ ሬጅመንቱን ሻለቃው ማለት ነው የመፈተሽ የማዋቀር ከሰራዊቱ ጋር ጥልቅ ግምገማና ውይይት ያደረግንበት ሂደት ነው ያለ በዚህ ደረጃ በሰራዊቱ መካከል ተቀምጠው የጠላትን እኩይ ተግባር ይዘው ሰራዊት ሲያፈርሱ የነበሩ ትግሉ ሲረብሹና በጠላት ተልዕኮ ምክንያት በማህበረሰቡ ላይ ያልተገባ ትርክት የሚዝነዙ ማህበረሰቡን ሃይማኖታዊ ባህላዊና እንዲሁም ታሪካዊ እሴቶችን የሚሄድ አስተምሮም የሚነዙ ከፍተኛ የሆነ የገንዘብ ምዝበራ የሚያደርጉ ከ21 በላይ የህብረተሰብ ክፍል ጭምር ስርቆትና ዘረፋ የፈጸመ ከ700 ሺህ በላይ ድርጅታዊ ተልዕኮ ተሰጥቶት የተሰበሰበ ገንዘብ የዘረፈ የድርጅት አባል አግኝተናል በዚህ አጋጣሚ የጅበላ ሙተራ ሻለቃ አባል ማለት ነው ይሄንንም በተለየ መንገድ ማጣራት ከተደረገበት በኋላ በዋናነት የሻለቃ አመራሮች ከዛ በፊት የነበሩ የብርጌድና የክፍለ ጦር አመራሮች ባደረጉት ማጣራትም በቁጥጥር ስር ማዋል ተችሏል በርካታ ወንጀሎችን በትግሉ ስም በሰራዊቱ ስም ሲፈጽም የነበረ ነው እንግዲህ ዳንኤል የሚባለው ልጅ ማለት ነው ከዚህ ጋር በተያያዘ የደረሱበትን በርካታ የደረስንባቸውን አጣርተን የደረስንባቸውን መረጃዎችና ማስረጃዎችን አቅርበን በሰራዊቱ ፊት ተጠይቅ አቅርበንበት ሙሉ ለሙሉ መከላከል ያልቻለበት ሂደትና ያጠፋውን ጥፋት ያመነበት ሂደት ነው ያለ በዚህ ሂደት እንግዲህ በሰራዊቱ መካከል ግጭት እንዲፈጠር የተለያዩ ሀሳቦች በመሰንዘር በርካታ የሚባል ቅስቀሳ በማድረግ በሰራዊቱ መካከል ግጭት እንዲፈጠር ያደረገ ነው ከዚህ ጋር በተያያዘም ከጠላት አመራሮች ጋር በተለይ ከደብረ ኤልያስ የመረጃና ደህንነት ክፍል ወረዳ አስተዳዳሪ በደብረ ማርቆስ ከተማ የመረጃና ደህንነት ክፍል ሰዎች ጋር ከጠላት ጋር ማለት ነው
በቀጥታ ግንኙነት የፈጸመበት ሂደት ነው ያለው። በዝርዝር በዜናው ላይ አንቺም እንዳስቀመጥሽው በርካታ የሚባሉ ወንጀሎችን የፈጸመ ነው። ከዛም ባለፈ ከጠላት የሰራዊት አባላት ጋር በጥቅም በመገናኘት የጥይት የትጥቅ ግብይት ላይ የገባ የራሱን ሀብት ሲያካብት የነበረ ግለሰብ ነው። ከዚህ ጋር በተያያዙ ሌላ ለህዝብም ለሚዲያም በማይመጥን መንገድ እጅግ በጣም አደገኛ የሚባሉ ጠያፍ ተግባራቶችን ሲፈጽም የነበረ አባል ነው። ከዚህ ጋር በተያያዘ ሰራዊቱን በተለይ በሰራዊቱና በህዝቡ ላይ የፈጠረው የስነልቦና ጉዳት አለ። ህብረተሰቡም ይህንን እንደዚህ ያሉ ወንጀለኞች ተጣርተው ለፍርድ እንዲቀርቡ በጠየቀው መሰረት በሰራዊቱ መካከል ላይ የተፈጠረውን ግጭት መሰረት ያደረገ አስተማሪ የሆነ እርምጃ በትናንትናው ዕለት እንግዲህ ተወስኖበታል ማለት ነው። እነዚህ ጉዳዮች የውስጥ ጉዳዮች ቢሆንም ወደ ሚዲያ መውጣት አለባቸው ብለን የምናምናቸው በቀጣይም በእንደዚያ ላይ የተጠናከረ መንገድ ትግሉን ለመጠበቅ የሰራዊታችን ደህንነት ለማስጠበቅ አጠቃላይ የትግሉን ምልኡነት ለማረጋገጥ ሲባል መሰል እርምጃዎች ተጠናክረው የሚቀጥሉ ነው የሚሆኑት። በዋናነት ግን የጠላት ሴራ የጠላትን ተንኮል በመረዳትና እንዲሁም የሚሄድበትን ርቀት በማስላት ሰራዊታችን ከእንደነዚህ ያሉ የጠላት ተልእኮዎች ራሱን እንዲጠብቅ ተጋላጭነቱንም እንዲቀንስ ማህበረሰቡ እንደነዚህ ያሉ መሰል ጉዳዮችን በአንክሮ እንዲከታተል ጭምር እንዲያስችል ነው እንደዚህ ያሉ ተመጣጣኝ የሆኑ እርምጃዎች የሚወሰዱት ማለት ነው። በዋናነት እንደዚህ ያሉ ግዳጆች ወይንም እንደዚህ ያሉ እርምጃዎች ያለምንም ምህረት ተጠናክረው ነው የሚቀጥሉት። በትግሉ ላይ ማንም እንዲቀልድበት አንፈቅድም። ከፍተኛ መስዋዕትነት የተከፈለበት ጀግኖች ወንድሞቻችን የወደቁበት ህይወት የምንገብርበት የማህበረሰብ የኢኮኖሚ ማህበራዊና እንዲሁም ባህላዊ እሴቶቻችን በዚህ ሰዓት በጠላት በኩል ከፍተኛ የሆነ ጫናና ውድመት እየደረሰባቸው ያሉ መሆኑን ተረድተን ይህን ትግል የመጠበቅ ይህን ትግል ደግሞ የማስቀጠል ከፍተኛ ኃላፊነትም ስላለብን እንደነዚህ ያሉ አጥፊዎችና ከጠላት ጋር ተባብረው የሚሰሩ አካሎችን በማደን እርምጃ እንወስዳለን። ከዚህ ጋር በተያያዘ ይህ ጉዳይ ነገም በሰራዊት አባላቱም ከህብረተሰብ ክፍሉም የተልእኮ ተቀብሎ የሚንቀሳቀስ አካል ካለ እስከ ላይኛው አካል በአመራርነት ደረጃ የተቀመጠ አካል ቢኖር ያለምንም ቅድመ ሁኔታ ድርጅታዊ መመሪያን ተከትለን እርምጃ የምንወስድ ይሆናል። ማንም ከትግሉ የሚበልጥ የለም። ማንም ከድርጅታችን ህግና ደንብ መመሪያዎች ውጭ ሊያመልጥ የሚችል የለም። ስለዚህ የምንታገለት የትግል መስመር ወጥ በሆነ መንገድ ለማስኬድ እንደነዚህ ያሉ እርምጃዎች ይቀጥላሉ። ይህንን የመልሶ ማደራጀት በምንሰራበት ሂደት ውስጥ በርካታ የሚገጥሙን ችግሮች ይኖራሉ። ከነዚህ መካከል ረጅም የጠላት እጆች አሉ። ይህንን የመልሶ ማደራጀት ለማደናቀፍ ጠላት የማይሄድበት ርቀት የለም። ከዚህ ጋር በተያያዘ ዳንኤልም ቢሆን በተባባሪነት በመሆን አንዳንድ የሰራዊት አባላችንን ጭምር ወደ ደብረ ማርቆስ እንዲከዱ በማድረግ ለጠላት ከፍተኛ ስራ ሲሰራ የነበረ ነው። በዋናነት ጠላት እንደነዚህ ያሉ ሰዎችን ይፈልጋል። በተለይ በማህበረሰብ ክፍል ላይ ዝርፊያ እንዲዘረፍ፣ ነፍስ ግድያ እንዲደረግ፣ ሴቶችን በፋኖ ስም እንዲደፍሩ ሰዎችን ትምህርት ይሰጣል። የተለያዩ ክፍያዎችን ይከፍላል። ይህንን መሰረት ያደረገና በተረዳ መንገድ የጠላትን ሴራ ለማክሸፍ የማናደርገው ወታደራዊ እንቅስቃሴ አይኖርም ማለት ነው። ከዚህ ጋር በተያያዘ ትግሉን በሚመጥን መንገድ የሰራዊታችን ደህንነት ለማስጠበቅ እርምጃዎችን አጠናክረን እንቀጥላለን። ከዚህ ጋር በተያያዘ እስካሁን ባለው ተጨባጭ ሁኔታ ከ15 በላይ ሌሎችንም በአባላትም በሰራዊትም መካከል ተሰርዝኮ ያሉ በህብረተሰብ ክፍል በኩል ተመድበው ሲሰሩ የነበሩ አንዳንድ ሰዎችንም ይዘን ማጣራት እያደረግንበት ያለበት ሂደት ነው ያለው። በተለየ መንገድ ግን አሁን ባለው ተጨባጭ ሁኔታ የሰራዊታችንን ሞራል በመገንባት በተፈጥሮ የነበሩ ችግሮችን በመቅረፍ ሰራዊቱ በተለየ መንገድ ለግዳጅ ብቁ እንዲሆን አስቻይ የሆነ መደላድል እየፈጠርን ያለበት ሂደት ነው ያለ። ችግሮች ሙሉ ለሙሉ ተቀርፈዋል ማለት ይቻላል። አሁን ባለው ተጨባጭ ሁኔታ በጂበላ ሙተራ ሻለቃ በኩል ያለው ሙሉ ለሙሉ የነበረው ችግር ተቀርፏል። በሰራዊቱ በኩልም ያለውን አንድነት ማረጋገጥ የተቻለበት ሂደት ነው ያለው። የመልሶ ማደራጀቱ ትግበራ በ14ኛ ክፍለ ጦር በኩል ያለው የወትሮ ዝግጁነቱም የሰራዊቱም ስነልቦናና ሞራል ከህብረተሰቡ ጋር በማቆራኘት የተሻለ ግዳይ ለመፈጸም የተሻለ ድርጅታዊ ተልእኮን ለመተግበር በሚያስችል ቁመና ላይ ለመገኘት ያላሰለሰ ጥረት እያደረግን ነው ያለው። ተጠናከረ መንገድ ኮሩ እንደነዚህ ያሉ መሰል ጉዳዮችን በመለየት ቀጣይ የሆኑ
እርምጃዎችን የሚራመድ ይሆናል። የሲሆን ግን አስፈላጊውን የድርጅት ውሳኔዎችና ሪፖርቶችን በመቀባበል ጭምር የመረጃና ደህንነቱን ክፍል በማጠናከር እንደነዚህ ያሉ ሰርጎ ገቦችን የማጥዳት ሂደቱ ተጠናክሮ መቀጠሉን ነው ማረጋገጥልሽ። መልካም ስለሰጠኸኝ መረጃ ከልብ አመሰግናለሁ። ተመልካቾቻችን የነበረን አጠር ያለ ቆይታ ይህንን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችሁ። መልካም ሞላ ነኝ። መልካም ቅዳሜ